ሰበር ዜና ሀገረ ኢራን በአሜሪካ ከፍተኛ የጦር መርከቦች ላይ የተለያዩ ጥቃቶችን ሰነዘረች። አሜሪካ ምላሹን ለመስጠትም ከፍተኛ እንቅስቃሴ ውስጥ መግባቷን አስታውቃለች። በሆርሙዝ ሰርጥ በኩል የተለያዩ እንቅስቃሴዎችን እያደረጉ የሚገኙት የአሜሪካ የጦር መርከቦች በኢራን ከፍተኛ የጦር ጀቶች ጥቃት እንደደረሰባቸው ከፍተኛ መረጃዎች አፈትልከው ወጥተዋል። ሀገረ ኢራን ከዚህ በኋላ የምመለስበት አንዳችም ምክንያት የለም፣ የሆርሙዝ ሰርጥ አይከፈትም፣ መብቴን አስከብራለሁ ስትል ገልጻለች። የተለያዩ ከፍተኛ የአሜሪካ አመራሮችም የኢራን ድንገታዊ ጥቃት እንዳስደነገጣቸው ተገልጿል። አሜሪካ አሁን ላይ ተከታታይ የተባለውና ከዚህ ቀደም ያላደረገችውን ጥቃት በድጋሚ ልታደርገው እንደምትችል ዝታለች። የተለያዩ ዓለም አቀፍ ማዕቀቦችንም ለመጣል አሜሪካ ሽር ጉድ እያለች እንደምትገኝ በርከት ያሉ መረጃዎች ወጥተዋል። ሰላም ጤና ይስጥልን፣ እንደምንቆያችሁ የተከበራችሁ አድማጭ ተመልካቾቻችን ባላችሁበት የዓለም ዳርቻ ሁሉ አክብሮታዊ ሰላምታችን ከወዲህ ድረሳችሁ እያልን በተለያዩ ሰበርና አዳዲስ መረጃዎች ወደ እናንተ ቀርበናል። በቅድሚያ አርዕስቶቹን የሆርሙዝ ሰርጥ ለ24 ሰዓታት ብቻ መከፈቱን ተከትሎ በርካታ መርከቦች በሆርሙዝ ሰርጥ ማለፋቸው የሚታወስ ነው። ታዲያ እነዚህ መርከቦች ካለፉ ከጥቂት ሰዓታት በኋላ የኢራን መንግስት በአስገራሚ ሁኔታ የሆርሙዝ ሰርጥ ተዘግቷል፣ ከዚህ በኋላ መርከቦች አያልፉም ሲሉ መግለጹ የሚታወስ ነው። አሜሪካና እስራኤል ይህንን ተከትሎ ብዙዎችን ያስገረመ ማዕቀቦችን ለመጣል ሽርጉድ እያሉ ስለመሆናቸው በርካታ መረጃዎች አፈትልከው ወጥተዋል። የአሜሪካ ምክር ቤት በሚያስገርም ሁኔታ ከዚህ ቀደም በዓለማችን የትኛውም ሀገር ላይ ተጥሎ የማይታወቀውን ማዕቀብ እጥላለሁ ሲል ዝቷል። ስለዚህ ጉዳይ ዝርዝር መረጃ ይዘን ቀርበናል። በቆይታችሁ የምታደምጡት ይሆናል። በሌላ በኩል አሜሪካም በተለያዩ የጦር መርከቦቿ ላይ በደረሰባት ጥቃት ከፍተኛ ቁጭት ውስጥ መግባቷ ተገልጿል። የመካከለኛው ምስራቅ ውጥረት አሁንም ተጠናክሮ ቀጥሏል። የኢራን ወታደሮችና እንዲሁም የጦር መርከቦች ላይ የአሜሪካ ወታደራዊ ጥቃት ከፍተኛ የተባለውን እርምጃ ሊወስድ እንደሚችል በዚህ ሰዓት እየወጡ ያሉ መረጃዎች አትተዋል። አሜሪካ በመርከቦቿ ላይ የደረሰውን ጥቃት ተከትሎ ምላሹን ጠብቂ ስትል ለኢራን አስጠንቅቃለች። በዚህ ሰዓት የኢራን ህዝብና የኢራን መንግስት ወደ ድንጋይ ዘመን መመለስን አጥብቆ ፈልጎታል። ወደዚያውም እንመልሰዋለን ሲሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ገለጹ። ኢራን የጀመረችውን ጨዋታ መቀጠል ፈልጋለች። በጨዋታውም መቀጠል የሚፈልግ ማንኛውም አካል ደግሞ በጨዋታው የሚደርስበትን ገፈት መቅመስ ግዴታው ነው ሲሉ አስጠንቅቀዋል። አሜሪካ ከዚህ ቀደም በየትኛውም የዓለማችን ሀገር ላይ አድርሳ የማታውቀውን ከፍተኛ ግፍና መከራ ታደርሳለች። እኛን አያውቁንም፣ የተጠቀምነው ጥቂቱ ኃይላችንን ነው፣ በድጋሚ እንመለሳለን ሲሉ ዶናልድ ትራምፕ ገልጸዋል። ውድ አድማጭና ተመልካቾቻችን እነዚህንና ሌሎች መረጃዎችን በትንታኔ ወደ እናንተ የምናቀርብላችሁ ይሆናል። ወደ ትንታኔው ከማለፋችን በፊት ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግና የደወል ምልክቷን በመጫን ዘውትር አዳዲስና ሌሎች ሰበር መረጃዎችን ወደ እናንተ የምናቀርብ ይሆናል። ወደ ትንታኔው አመራን። መልካም ቆይታ እንዲሆንላችሁ ከወዲሁ ተመኘን። በቅድሚያም የኢራን ከፍተኛ የጦር ጀቶች በአሜሪካ የጦር መርከቦች ላይ ከፍተኛ የተባለውን ጥቃት መፈጸማቸውን አስታወቁ። የኢራን አብዮታዊ ዘብ ጠባቂ ኢራን አሁን ላይ ሉዓላዊነቷን ለማስከበር በየትኛውም ሁኔታ ትገደዳለች። አሜሪካ የጦር መርከቦቿን በሆርሙዝ ሰርጥ አካባቢ ስራጨቷን እንድታቆም በተደጋጋሚ ማስጠንቀቂያ ሰጥተናታል። ይሁን እንጂ አሜሪካ ከዚህ ድርጊቷ ከመቆጠብ ይልቅ የተለያዩ የመርከቦችን እንቅስቃሴ ማየትና እንዲሁም መመርመር ከዚያም በተጨማሪ ወታደራዊ አቅማን ማጎልበት ጀምራለች። ይህ ደግሞ ለሉዓላዊነቴ አስጊ ደረጃ ላይ መድረሱን ማስታወቅ እፈልጋለሁ ስትል ከገለጸች በኋላም በርካታ ጥቃቶችን በአሜሪካ የጦር መርከቦች ላይ ፈጽማለች። የሆርሙዝ ሰርጥን በሰዓታት ውስጥ ከፍታ በድጋሚ የዘጋችው ሀገረ ኢራን የሆርሙዝ ሰርጥን እንደዘጋ ምክንያቶች ከሆኑኝ መካከል በቀዳሚነት የአሜሪካ የጦር እንቅስቃሴ ነው። በተጨማሪም የሆርሙዝ ሰርጥ አካባቢ የሚገ
የሚገኙ ወደቦችን እንዳልጠቀም በአሜሪካ ከፍተኛ የደህንነት አባላት የተለያዩ እንቅስቃሴዎች ሲደረጉብኝ በመቆየታቸው ነው እንጂ ሌላ ምክንያት የለኝም ስትል ገልጻለች። በተጨማሪም የሊባኖስ ስምምነቱ መፍረሱን ተከትሎ እንደሆነም ኢራን አስታውቃለች። በተለያዩ አጋጣሚዎች ለሰላም ድርድር በሬ ክፍት ነበር። በተለይም ደግሞ ከሉዓላዊነቴና ከህዝቤ ጋር ያለውን ጥያቄ እንዲመልሱልኝ በተደጋጋሚ የተለያዩ እንቅስቃሴዎችን አድርጌያለሁ። አሜሪካ ግን የራሷን ሉዓላዊነት የሚያስከብርና እንዲሁም የራሷን ናሽናል ኢንተረስት የሚያሟላ ነገሮችን ብቻ በቅድመ ሁኔታ ማስቀመጧ በድርድሩ እንዳንስማማ አንደኛ ምክንያት ሆኖናል ስትል ኢራን አስታውቃለች። ታዲያ በዛሬው ዕለትም በርካታ ጥቃቶችን ኢራን በአሜሪካ የጦር መርከቦች ላይ ማድረሷን ያስታወቀች ሲሆን እነዚህ ጥቃቶችም ተጠናክረው እንደሚቀጥሉ ገልጻለች። ይህ ጥቃት በተለያዩ የመካከለኛው ምስራቅ ተጠናክሮ እንደሚቀጥል ያስታወቀችው ሀገር ኢራን ለሚመጣው ጉዳይ እኔ እጄ የለበትም፣ በተደጋጋሚ ለሰላም ጥሪ በሬን ክፍት አድርጋለሁ፣ የምፈልገውንና የሚያስፈልገውን ቅድመ ሁኔታም አስቀምጫለሁ፣ መደራደርና ሁኔታውን ማስተካከል የቀረው ግን በእነሱ እጅ ላይ ነው ስትል አስጠንቅቃለች። አሁን ላይ የማልመለስበት ሁኔታ ውስጥ ገብቻለሁ፣ የተለያዩ እንቅስቃሴዎችንም እፈጽማለሁ፣ የሆርሙዝ ሰርጥን በድጋሚ ዘግቻለሁ፣ ማንስ ይከፍተዋል ስትል ሀገረ ኢራን የኃይል ሚዛኑ ምን ያህል ጠንካራ እንደሆነም አሳይታለች። አሁን ላይ የሆርሙዝ ሰርጥን በየትኛውም መንገድ መክፈት አልችልም፣ ምክንያቱም ሉዓላዊነቴን ያሰጋኛል። በጦር መርከቦች አማካኝነት የተለያዩ እንቅስቃሴዎችን አሜሪካና እስራኤል እየፈጸሙ ይገኛሉ። ይህ ደግሞ ለህዝቤ ከፍተኛ ውጥረት ውስጥ እንዲገባ የሚያደርገው ሁኔታ ነው ስትል ገልጻለች። አሜሪካ በደረሰባት ጥቃት መሰረት ይህንን ጥቃት ዝም ብዬ አልመለከትም ስትል አስታውቃለች። ዶናልድ ትራምፕ ስለ ጥቃቱ ተጠይቀው ለሰጡት ምላሽ በርካቶች እየተገረሙ ይገኛሉ። ይህም ኢራን አሁን ላይ ወደ ድንጋይ ዘመን መመለስ ትፈልጋለች ሲሉ በድጋሚ ይህንን ንግግር አሰምተዋል። እኛ አሜሪካውያንን ይህ ደግሞ ምን ማለት እንደሆነ ለዓለም ህዝብ ማስረዳት አያስፈልግም። አይደለም የተማረ ጭንቅላቱ ማሰላሰል ማሰብ የሚችል ቀርቶ ያልተማረ የእናቱ ሆድ ውስጥ ያለ ህፃን እንኳን የሚያውቀው እውነታ ነው ሲሉ ስለ አሜሪካ ምንነትና ማንነት ዶናልድ ትራምፕ በዚህ መልክ ገልጸዋል። ታዲያ አሜሪካን የሚያውቋት ያውቋታል፣ ዶጋመድ እንደምታደርግም እንዲሁም ከትንሽ አንስታ ሰማይ ጠቀስ ሀገርም ልታደርግ እንደምትችል ታውቃላችሁ። ይህንን ድርጊትም በኢራን ላይ እንፈጽመዋለን ሲሉ የነጩ ቤተ መንግስት ገዢ ዶናልድ ትራምፕ አስታውቀዋል። በዚህ ሰዓት ኢራን የቀረበላትን የተለያዩ ስምምነቶችን ወደኋላ ገሸሽ በማድረግ ጦርነት ይሻለኛል ማለቷ በእውነቱ የሚያስደንቅ ነው። ሰው እንዴት ለሰላም በሚጣጣርበት ጊዜ እሷ ወደ ጦርነት ትጓዛለች? ይህ የሚያሳዝን ነው። ወደ ድንጋይ ዘመን መመለስ ፈልጋለች፣ እኛም እናግዛታለን ሲሉ በድጋሚ ገልጸዋል። አሜሪካ የተለያዩ ከፍተኛ የተባሉ የጦር መርከቦችን ወደ ሆርሙዝ ሰርጥ አካባቢ በድጋሚ እያሰማራች መሆኗንና የጦር ኃይሏንም በተጨማሪ እያዘመነች ስለመሆኑ በርከት ያሉ መረጃዎች ወጥተዋል። ኢራን በዛሬው ዕለት በአሜሪካ የተለያዩ የጦር መርከቦች ላይ ያደረሰችው ጥቃት ምንም እንኳ ምላሽ ያልተሰጠው ቢሆንም በአሜሪካ በኩል ግን በተለያዩ የጦር መርከቦች ላይ የደረሰውን ጥቃት አስመልክቶ እጅግ አስገራሚና ታይቶ የማይታወቅ ጥቃት በኢራን ላይ ሊፈጸም እንደሚችል ዝግጅትም እየተደረገ ስለመሆኑ በርካታ መረጃዎች አፈትልከው ወጥተዋል። አሜሪካ ለዚህ ምላሽ በጥቂት ሰዓታት ውስጥ የተለያዩ መሳሪያዎችን እያዘጋጀች ስለመሆኗም ከነጩ ቤተ መንግስት እየወጡ ያሉ መረጃዎች ያትታሉ። ምንም እንኳ አሜሪካ ምላሽ ያልሰጠችው የሆርሙዝ ሰርጥን በተደጋጋሚ መልሳ እንድትከፍት የተለያዩ ስምምነቶችን ለመፈጸም ታልሞና ታቅዶበት የነበረ ቢሆንም አሁን ግን አማራጭ እንደሌለና ወደ ጥቃት አሜሪካ ተመልሳ ልትገባ እንደምትችል በርካታ መረጃዎች እየወጡ ይገኛሉ።